የካምፓስ ህይወት ሉሊት ላንቺ ደስ ብሎናል። የምር ከሄድሽ በኋላ እንዴት እንደደበረን አታውቂም። አንቺ እኮ የዶርማችን ድምቀት፣ ለደቂቃ እንዲከፋን እንድናዘን ማታደርጊ የሳቃችን ምንጭ ነበርሽ እኮ። ኧረ ተው ተሳሳቁ። ራሂል ደስ አላት። ስለ ጓደኛዋ ደስ አላት። ከልቧ እየሳቀች ስለሆነ ደስ አላት። በሰዎች የተሞገሰች ስለሆነም ደስ አላት። ጓደኛዋ የሁሉም ሰው ልብ ውስጥ ቦታ ያላት ስለሆነች ስለምትታወስ ደስ አላት። ከምንም በላይ ስለ ፍቅረኛዋ ስታስብና ትምህርቷን ጨርሶ ሊመጣ መሆኑን ስታስብ በዛውም ስለ ጓደኛዋ ታስባለች። በየዋህነቷ በግልጽነቷ ሰውን በማመኗ እንዳትጎዳ ታስባለች። አሁን ደስ ብሏታል። ከሷ በላይ ለጓደኛዋ የሚያስቡ ሰዎች ከጎኗ አሉ። ፈገግ አለች። ሪች ከኛ ጋር አይደለሽም አለቻት። አለው ትንሽ ተመስጬ ነው አለችና ከሄደችበት ተመለሰች። ጠዋት የታሪኩ እናት በጠዋት እነ ሉሊት ቤት መጡ። እናንተ ሆስፒታል እንሄዳለን ብላችሁ ተኛችሁ አሉና ቀሰቀሷቸው። ሁሉም ተነስተው ለባብሰው እናትየው ያመጡትን ቁርስ ቀማምሰው ወደ ሆስፒታል አቀኑ። የምርመራ ክፍል ገብተው የልብ ምቱን ላሰማችሁ ዶክተሯ ጠየቀች። ወንድ ነው አለ ታሪኩ። አይ ለምዶብኝ ነው፣ ጾታ ማወቅ ከፈለጋችሁ ልንገራችሁ አለቻቸው። ሁሉም ተያዩ በአንድ ቃል። አይ አሉ እየተመካከሩ ይመስል። የልብ ምቱ መስማት ጀመረ። ታሪኩ የሉሊትን እጅ ጭምቅ አድርጎ ጸጥ አለ። እንባው ለካ ሳያውቀው እየፈሰሰ ኖሯል። ልጄ ያለችው እናቱ የሉሊትን ግንብር ስሙ ስትደሰች ለምን እንደምታለቅሺ አሁን ገባኝ አለ። ሁሉም በደስታ እየተሳሳቁ ሲወጡ በፊት የማያውቋት ተማሪ አንሶላ ይዛ ስትሮጥ ያዩና እነ ራሂል ጠሯታል። ለካንስ ትምህርት እንደጀመሩ በሀገሯ ልጅ ሙድ ተሰብስበው ሲቀሙ ሲጨፍሩ የተባረሩት ተባረው አንዷ ጓደኛቸው ስላረገዘች ወደ ቤተሰብ ያልሄድም ብላ ተከራይታ ትኖር ነበር። ድንገትም ምጧ መጥቶ እንዳጋጣሚ ትምህርት ስለጨረሱ ወደ አዲስ አበባ ነገ ለመሄድ የአውቶቡስ ትኬት ልትቆርጥ እየሄደች ነበር። ትኬቱን ትታ እያበሰረች በኮንትራት ባጃጅ ይዛት ሆስፒታል አመጣቻት። ምጡ ሳይጸናባት ወለደች። ግን ምንም ነገር ለመዘጋጀት ብሩም አቅሙም ስላልነበራት ከዶርም አንሶላ ይዛላት እየመጣች ነበር። ከነ ራሂል ጋር የተገናኙት ታሪኩ እናቱን ተሰናብተው ወደ ወለደችው ጓደኛቸው ጋር ሄዱ። የወለደችው ሉላ ስታያቸው በአራስ አንጀቷ ስቅስቅ ብላ አለቀሰች። ተቃቅፈው አለቀሱ። ሉላ የነበረው ውበት ቅላቷ ከሷ የለም። እርግዝና ጉስቁልና መልኳን አበላሽቶታል። ከሰውነት ተራውታ አልጋው ላይ የተኛች ሰሎን የተነጠፈ ብርድ ልብስ ትመስል ሳስታለች። ለካስ የልጇ አባት ገና ከጀመሩም ይቅር ስትለው ዘራፍ ወንዱ ለልጅ ያላንስም ብሎ ፎክሮ ቀኑ እየጋፋ ሲሄድ እርሱ ትምህርት በዛብኝ በሚል እግሩን ከቤቱ ይሰበስባል። ይሰጣት የነበረው ወጪ ያቆማል። ቤተሰቦቿ የሚልኩላትን እየመጣ ይቀበላትና ጭራሽ ከተለያዩ ተማሪዎች ጋር ያጠፋው ጀመር። በሱ ብስጭት ንዴት ላይ ያለች ቤተሰቦቿ ማን እንደነገራቸው እስካሁን ያላወቀችው ሰው መባረሯን ማርገዟን ሲሰሙ አባቷም አባት አለኝ ብለሽ እንዳትመጪ አሏት። እናትም በተከበርኩበት ሰፈር ከምታዋርጂኝ ሞተች ብዬ እርሜን ባወጣ ይሻላል ብለው ይለዩዋታል። የቤት ኪራዩም እሷ 3 ወር አልፎባት ያማራትን ቀርቶ በቀን አንዴ እንኳን ሳትበላ ምትውልባቸው ቀናቶች እንደነበሩ ከእንባዋ እየታገለች ነገረቻቸው። ልባቸውን በሐዘን ተሰበረ። የሴት ልጅ መከራ ልጄን እንድታጠባ እንድትረጋጋ ነግረው ሁለቱ ጓደኛ ማቾች ተያይዘው ወጡ። ያስፈልጋታል የሚሉትን ሁሉ አንድም ስለ ጓደኝነታቸው አንድም ሴትነታቸው አስገድዷቸው ገዛዝተው በምልክት ወደ ተከራየችው ቤት ወሰዱ። ቤቱን አጸዳድተው አስተካክለው የገዙትን ቦታ አስይዘው ወደ ሆስፒታል ተመልሰው የሚከፋፈል ከፍለው ወደ ቤቷ መጧት። ፈጣሪ አብስቶ ይስጣችሁ። አብዛኞቹ ወደ የሀገራቸው ስለሄዱ እንጂ ተማሪዎች አዋተን እናርሳት ነበር። ፈጣሪ እናንተን ጣለልን አለች የሉላ ጓደኛ። በተመቻት ጊዜ ከካፌ ምግብ ስትበላ ዳቦን እያጠራቀመች ታመጣላት ነበር። ስትችል በሻይ ካልሆነ በውሃ ወራርዳ ረሃቧን ታስታክሳለች። ሉላ አባቷ ባለስልጣን ስለሆነ ለክብራቸው ተጨንቀው ቢያባረሯትም ጠንቀር ስል እዛው ሄዳለሁ እንዲህ መሆኔን አይተው ይችን የምታሳሳ ልጅ አይተው አይጨክኑብኝም። ከዛ ድጋሚ ወደ ትምህርት ተመልሼ ያኮራቸዋለሁ ስትል ስቅስቅ ብላ አለቀሰች። የልጆች ጠረን እኮ ብላ ሉሊት ህፃኗን እያሸተተች ድባቡን ቀየረችው። ዛሬ የምርቃት ቀን ነው። ማቲያስ በስራው በጣም ስላፈረ ራሂልን ማየት ቢፈልግም እንኳን ሉሊት ምን እንደሚላት አላወቀም። በዛ ላይ ከእናትና አባቱ ጋር አብረው የተቀመጡት
የግቢው ትልቅ ውጤት በማምጣት ተሸላሚ ስለሆነ መድረክ ላይ ሆኖ ነበር ያያቸው። ምርቃቱ አልቆ ወደ የቤቶቻቸው ሲቀላቀሉ ታሪኩ ወደ ማቲያስ በመሄድ ዛሬ ከነቤተሰብ ምሳ ከኛ ጋር ልንወስድህ ነው አለው። መምህር እኔ ችግር የለም ዛሬ አንተ ደስታ ቀን ነው። እንዳንተ አይነት ተማሪ ስላስተማርኩ ኩራለሁ። በዛ ላይ አንተ ባልገባህ ነገር የምትወቀስበት ምክንያት የለም በማለት ተሰብስበው እየወጉ ወደ እናቱ ሆቴል ወሰዳቸው። ሆቴሉ የምርቃት ቀን ስለሆነ ከወትሮ በተለየ ሞልቷል። አስተናጋጁ ሲያያቸው ከውስጥ ቀደም ብሎ ያስያዘው ቦታ ስለነበር ወደዛው እየመራ አስገባቸው። በማዕዱ ላይ ስለ ማቲያስ ጉብዝና የሰራው ሪሰርች ለሌሎች መሞከሪያነት በግቢው ላይብረሪ እንደሚቀመጥ ጨምሮ ትምህርት ቤቱ በሌክቸርነት እንደተቀበለው ጭምር አወቁ። የማቲያስ እናት ከልጃቸው በሰሙት ይመስላል ከሉሊት ይልቅ ራሄልን ሲያወሩና ሲንከባከቡ ማዳላታቸው በግልጽ ያስታውቅ ነበር። በመሃል እኮ ልጅ እኮ እያሉ ጣል ያደርጋሉ። ረዘም ያለ ሰዓት በመቀመጣቸው ሉሊት መቁነጥነጥ ስትጀምር እያንዳንዱ ሁኔታውን በስስት በትኩረት የሚከታተሉት ታሪኩ ወደ ቤት እንሂድ አላት። ሌሎቹን አየቻቸው። ችግር የለም እናንተ ሄዱ፣ እኔ ከማቲያስ ከባህር ዳር አስጎበኛቸውና ስጨርስ እመጣለሁ አለች ራሄል። ሁሉም ተሰናብተው ታሪኩ ገቧን ደገፍ አድርጓት ወደ ቤታቸው ሄዱ። ሉሊት በተደጋጋሚ ሽንት እየመጣ ስትሄድ ትንሽ ብቻ ነው። ተደጋጋሚ ስትነሳ ታሪኩ ምንድነው አመመሽ እንዴ አላት። አይ ሽንቴ ቶሎ እየመጣ ስለሆነ እንቅልፌ ደግሞ ስለመጣ ግራ ገባኝ አለችው። አንሶላ ነጣጥፋ መሬት ደራረበላትና እዛው ልቀቂዋ ትነሽ ብሎ የድሬሲንግ ወንበሯን አቀረበላት። ተኛች። ቁርጠቱ እየቆየ ሲመጣ አምላኬ ለ10 ደቂቃ ብቻ ልተኛ እባክህ ትላለች። በቃ 5 ደቂቃ አለች እየተንገላጀች። አምላኬ ረተው 2 ደቂቃ ልተኛ ስትል ታሪኩ ሳቅ አምልጦት ከት ብሎ ሳቀ። አሁን 2 ደቂቃ ይለመናል አላት። እሱንስ ማናየብኝ ብላ የቁርጠቱ መጠን ስለጨመረ በቶሎም ስለመጣ እናቱ ጋር ደውሎ ወደ ሆስፒታል እንድትመጣ ነግሮ ወደ ሆስፒታል በመኪና ይዟት ሄደ። ሉሊት ምጧ ቢበረታም ማህፀኗ ጠባብ በመሆኑ ወደ ኦፕራሲዮን ክፍል አስገቧት። ታሪኩ በጭንቀት ይንጎራደዳል። እናቱን ሲያይ እማ ያስገቧት እማ ሌሊቱን በጣም አሟት ነበር፣ ደህና ትሆናለች አይደል? አዎ እንዴ አንተ ደግሞ ብላ አጽናናችሁ። ከቆይታ በኋላ እንኳን ደስ አላችሁ ሴት ልጅ በሰላም ተገላገለች ተባሉ። እናትና ልጅ ተቃቀፉ። ከማዋለጃ ክፍል ወደ ክፍል ስትወሰድ ክፍሉ ገቡና ህፃኗን አቀፏት። ትንሽዬ የምታሳሳ እንደርሱ ጠይም ነች። ልጁን አቅፎ እንባው ሲፈስ ልጄ ምንድነው የሚያስለቅስህ አሉት። ደስ ብሎኝ ነውማ አላት። ከሁለት ቀን በኋላ ልጅቷን አስከትበው ወደ ቤታቸው ሄዱ። በቤት ሲደርሱ ቤታቸው ከመግቢያ በሩ ጀምሮ በቄጤማ ተጎዝጉዟል። ከውስጥ እያለች ራሄል ወጣች። እንደሰማች መምጣት ፈልጋ ነበር፣ ትኬት አላገኘችም። በዛ ላይ አክስየውም አብረው መምጣት ስለፈለጉ የዘገየችው ከዛ መጣ ጓደኛዋን ቤቷን ፏ አርጋ መቀበል ስለፈለገች ነበር ቤት የጠበቀቻቸው። ቤቱ በእንግዶች ተሞልቷል። ስለደከማት እሷም ወደ ደመቀው የመኝታ ክፍሏ ገባች። ውብ ሆኗል። ሉሊት በየነገሮቿ አምላኬ ተመስገን፣ እኔ ማን ነኝ? ይህ ሁሉ የሚገባኝ ተመስገን አምላኬ ትላለች። አልጋዋ ላይ ታሪኩን ደግፎ አስተኛት። ህፃኗም አዲሱ አልጋዋ ላይ አስተኛት። ከጎኗ ቁጭ ብሎ ግንባሯን ሳማት። የኔ ልዕልት አመሰግናለሁ፣ ደግሞ አታስቢ ማዬ ስላለች በሚቀጥለው ዓመት ትምህርትሽን ትቀጥያለሽ አላት። እናት መሆኔ ቅር ያሰኘኝ መስሎኝ ነው፣ አላውቅም። ፍቅራችንም ሆነ ልጃችን ያንቺ ህልሞች እንዲያደናቅፉ አልሻም። አይኖች ላይ ሁሌም በስስት የማየው ጥንካሬ ሁሌም ላጣው አልሻም። ጸጥ አለች። ሲያት እንቅልፍ ወስዷታል። እርሱም ከጎኗ ተኛ። እንግዶቹም እስከናውም ረስተዋቸዋል። ሉሊት ከቀናት በኋላ ፔሬድ በጣም መብዛት፣ ብዥ ማለት፣ ራስ መታት፣ አልፎ አልፎ ማፈን ስሜት ያጋጥሟት ጀመር። በተለይ ፔሬድ በሰዓት 2 እና ከዛ በላይ ትቀይራለች። ለታሪኩ መንገር ማስጨነቅ ስለመሰላት በዛ ላይ አዲስ አራስ ስለሆንኩ ይሆናል በማለት ዝም አለች። ቤቱ ሁሌ ሰው ሙሉ ነው። ታሪኩ የማያካብድ ለማስተማር ካለው ፍቅር የተነሳ ቢሆንም ጓደኞቹ መስሎ አብሮ እየዋለ ባጃጅ እየተጋፋ ይመላለስ እንጂ የእናቱ ሀብት ለሱ ሳይሆን እስከ ልጅ ልጅ ይሆናል። እናቱ ለምራታቸው ቆንጆ ወርቅ ገዝተው መጡና አንገቷ ላይ ያረጉላት። አክስቷ በመታያቸው ነገሮች ሁሉም ለሉሊት በሚያደርጉት እንክብካቤ ባያስደስታትም አሁንም መምጣቷን ቀብዳ ሲዛ በየጊዜው ብር እየላከች ያሳደገችበትን ውለታ እንደምታስመልሳት እቅድ ስታወጣ ነው የከረመችው። ሰዓቱ ወደ 12 ሰዓት ሆኗል። ታሪኩ
ጓደኞቹ በግድ ማታ የእንኳን ደስ አለህ ግብዣ ይዘውት ይወጣሉ። ዛሬም በጊዜ ነው የደወሉለት። መውጣት አልፈልግም ነበር። ሉሊት ሂድና በጊዜና እጠብቅሃለሁ አልተኛም ብላ ያስኬደችው። እሷ ግን ከራሄል ጋር ወደ ሆስፒታል ሄዳ ሳይመጣ ለመመለስ ፈልጋ ነው። እሱ እንዳይነቃባት ህመሟን ወጣርቀዋለች። የእግሯን ማበጥ ራሱ አይቶ ሲጠይቃት የአራስ ደንቡ ነው ልጅ እኮ ነው የወለድኩት ብለዋለች። እሱም በሙቅ ውሃ በጨው ያጥባትና በባዝሊን ያሻታል። ራሄልም ጠራቻትና ህፃኗን ላክስቷ አደራ ሰጥተው ግቢ ውስጥ የቆመውን መኪና ይዘው ወደ ሆስፒታል አቀኑ። የሄዱበት ዶክተር የቤተሰብ ዶክተር ነው። እንዳያት ወደ ምርመራ ክፍል አስገባት። የምርመራ ውጤቱን ሲያይ ፊቱ ተለዋወጠ። የካምታስ ጓደኝነት ዛ በሳቅና ጨዋታ የትምህርት ሩጫ ለትልቅ እልምና